በሳምንት ውስጥ ሳይነስን ሙሉ በሙሉ ከሳይነስ መዳን ይቻላል። ሰላም ጋይስ እንዴት ናችሁ? ዛሬ ሁለት ጥያቄዎች መጥተዋል እና ስለነሱ ትንሽ ማብራሪያ እንሰጣለን ማለት ነው። የመጀመሪያው ጥያቄ ሁለት ጥያቄዎች መጥተዋል። አንደኛው ስለ ሳይነስ ነው፣ አንደኛው ደግሞ ስለ አስም ነው። እና በመጀመሪያ ስለ ሳይነስ እናውራ። ሳይነስ ምንድነው? በመጀመሪያ ሳይነስ የሚባለው ነገር ምንድነው የሚለውን እናውራ። ሳይነስ ማለት ከአፍንጫችን ጀርባ እና ከአይናችን በላይ ያሉ ሳይነሳይተስ የሚባሉ የመተንፈሻ ቦታዎች ወይ አካሎች አሉ። ስንተነፍስ በዛ በኩል ነው አየር ገብቶ የሚወጣው እና እነሱ ቦታዎች ሲዘጉ እና መተንፈስ ሲያቅተን ማለት ነው ሳይነስ። እና እነሱ ያ ሳይነስ የሚባለው ነገር በምን ይከሰታል የሚለውን ደግሞ ልንገራችሁ። ሳይነስ የሚመጣው ወይ በፈንገስ ነው ኦር በቫይረስ ነው ወይም ደግሞ አላርጂ ነው። ፈንገሶች ቦታው በጣም ሞቃታማ ቦታ ስለሆነ ለመኖር እና እዛ ለመስፋፋት በጣም የሚመቻቸው ቦታ ስለሆነ ፈንገሶች ሳይኖሳይተስ የሚባሉት ከአይናችን በላይ እና ከአፍንጫችን ጎን ጎን ያሉ ቦታዎች የመተንፈሻ አካሎች ላይ ገብተው ይኖራሉ። መጀመሪያው እነሱ ናቸው። ሁለተኛው ቫይረስ ነው። ሶስተኛው ደግሞ አላርጂ ነው። የተለያየ አላርጂ ወይ የሆነ የሽታ አላርጂ ወይ የምግብ አላርጂ ወይ ደግሞ የእንስሳት የውሻ ድመት ምናምን አላርጂ ያለባችሁ ሰዎች ነው። እና የምግብ አላርጂ የወተት ምርት ምናምን ስትጠቀሙ ኦር የለውዝ ቅቤ ኦር ዳቦ ነጭ ዳቦ ምናምን ስትጠቀሙ የኤክሰስ የሆነ የንፍጥ ዲፖዚት እዛ ላይ እንትን ይላል እና የመተንፈስ በጣም ለመተንፈስ በጣም አስቸጋሪ እና በጣም ፔንፉል ይሆናል ማለት ነው። እና ሳይነስ ምን እንደሆነ አውርተናል። ሁለተኛ ደግሞ ሳይነስ በምን እንደሚመጣም አውርተናል። የሳይነስ ምልክቶች ምንድን ናቸው የሚሉትን አንደኛ የሳይነስ ምልክት መተንፈስ በአፍንጫ አየር ማስገባት መከልከል ነው። ሁለተኛ የአይን ህመም ነው። በጣም አይን ህመም በጣም ያሳክካል፣ በጣም ያማል። ሁለተኛው እሱ ነው። ሶስተኛው ነጭ ፈሳሽ የሆነ በጣም የማያቆም ነጭ ፈሳሽ በተደጋጋሚው ደግሞ የማያቋርጥ ነጭ ፈሳሽ መውጣት ነው። አራተኛው ከፍ ሲል ደግሞ የጆሮ ህመም ወይ ደግሞ የጆሮ ችግርን ያመጣል ማለት ነው። እነዚህ ነው ምልክቶቹ። ሳይነስን በቋሚነት ማከም ወይ ደግሞ ማጥፋት ይቻላል። አሉ ተፈጥሯዊ መድኃኒቶች አሉ። በሳምንት ውስጥ ሳይነስን ሙሉ በሙሉ ከሳይነስ መዳን ይቻላል። ቤታችሁ ውስጥ ማድረግ የምትችሉትም ነገርም ደግሞ አለ። ራሳችሁ ከሳይነስ ችግር ሪሊፍ ለማግኘት የምትጠቀሙት አንቲባዮቲክ የሆኑ ኦር አንቲ ፈንገስ የሆኑ ናቹራል የሆኑ ቅመሞችን ምናምን እንደነ ዝንጅብል፣ ክሎቭ ምንድነው ቁሩንፉድ ምናምን ቀረፋ አይነት የሆኑ እንደዚህ አይነት የሆኑ እንትኖችን በሻይ መልክ ማዘውተር ከዛ ህመም ሪሊፍ እንዲሰጣችሁ ያደርጋል አንደኛ። ሁለተኛ ደግሞ አሲዲክ የሆነውን የሰውነታችሁን ስፔስ መቀየር ነው። ወደ አልካላይን ማድረግ አልካላይን የሆኑ ምግቦችን መመገብ ነው ማለት ነው። አሲዲክ የሆኑ ምግቦች ወይ ደግሞ አሲዲክ የሆኑ ስፔሶች ናቸው ወይም ቦታ ነው። አሲዲክ የሆነ ቦዲ ነው ሞር ኤክሰስ የሆነ ንፍጥ የሚያመርተው እና እሱን ለመከላከል ምግቦቻችሁን ማስተካከል ነው። ሞር ፍሩቶች መብላት፣ ሞር ደግሞ ተፈጥሯዊ የሆኑና አልካላይን የሆኑ ምግቦችን መብላት፣ መመገብ በቤታችሁ ሳይነስን ሪሊፍ እንድታገኙ ከሚያደርጉ ነገሮች አንዱ ናቸው። ሁለተኛው አስም ነው። አስም ምንድነው? አስም ብሮንካይት ቲዩብ የሚባል ወይ ደግሞ የመተንፈሻ አካላችሁን የሚያጠቃ ችግር ነው። አስም በቤተሰብ የሚመጣ የሚተላለፍ አይደለም። እንደገና ደግሞ
መጥፎ የሆነ ሳምባ ስላላችሁ አይደለም። አስም በሽታ የምትያዙት ተዋሲያን አስም ወይ ደግሞ የመተንፈሻ አካል ውስጥ ብሮንካይት ቲዩብ ውስጥ መኖር ሲጀምሩ ነው። ቅድም እንዳልኳችሁ የሳምባን ቦታ በጣም ሞቃታማና ለመኖር በጣም የሚመች ስለሆነ ወደ እነዛ ቦታዎች ማይግሬት ያደርጋሉ እነዚህ ተዋሲያኖች። ልክ እነሱ በመጡ ሰዓት የኢንፍላሜሽን እንዲኖር ያደርጋሉ ማለት ነው። ያ ኢንፍላሜሽን የብሮንካይተስ ወይ ደግሞ የመተንፈሻ አካላችሁን ቱቦውን እንዲጠብ እና ውስጡ ደግሞ በጣም ኤክሰስ የሆነ ንፍጥ እንዲኖር ያደርገዋል። ያም ደግሞ የመተንፈስ ችግር ኃይለኛ የሆነ የመተንፈስ ችግር እንዲያጋጥማችሁ ኃይለኛ የሆነ መተንፈስ አለመቻል እንዲያጋጥማችሁ ያደርጋል ማለት ነው። የአስም ምልክት በሽታዎች ቅድም እንዳልኳችሁ የመተንፈስ ችግር ነው የመጀመሪያው። ሁለተኛው ደግሞ ደረታችሁ ላይ የሆነ ፕሬዠር ጭነት የሆነ ሸክም እንዳለ አይነት ስሜት ይሰማችኋል። ሶስተኛው ማሳል ነው፣ ኮንስታንትሊ ማሳል ነው፣ ያለማቋረጥ ማሳል። አራተኛው ደግሞ ድክመት፣ በቃ እንዲህ ነው ተብሎ የማይወራለት ድክመት፣ በምን እንደደከማችሁ አታውቁም ግን ኃይለኛ የሆነ ድክመት ነው። አምስተኛ ስተነፍሱ የሆነ የፉጨት አይነት ድምጽ ታወጣላችሁ እና ምልክቶቹ እነዚህ ናቸው። ቅድም ማስታገሻዎቹ ቤታችሁ ውስጥ የምትጠቀሙት አሉ። ተፈጥሯዊ ምግብ የሆኑ ቅድም እንዳልኳችሁ አሲዲክ የሆነ ቦዲ ነው እነዛን ነገሮች እንዲኖሩ የሚፈቅደው። ተዋሲያኖቹንም እንደገና ንፍጥም ሰውነታችሁ ውስጥ እንዲኖር የሚያደርገው አሲዲክ የሆኑ ኢንቫይሮመንቶች ናቸው እና እነዛን አሲዲክ የሆኑ ኢንቫይሮመንቶችን በመቀየር ወደ አልካላይን ወደሆኑ ምግቦች እና አልካላይን የሆኑ ምግቦችን በማዘውተር በጣም ፍሩቶችን በመጠቀም እና አንቲባዮቲክ የሆኑ አንቲ ፓራሳይት የሆኑ አንቲ ፈንጋል የሆኑ ቅመሞችን በሻይ መልክ በማዘውተር እነዚህ ነገሮች በቤታችሁ መከላከል ሲምፕተሙን መቀነስ ምናምን ትችላላችሁ። በቋሚነት አስም ማከም ይቻላል? አዎ ይቻላል። በቋሚነት አስም ዴዲኬት ከሆናችሁ እና ኮንሲስተንሲ ከሆናችሁ ከአስምን ሪቨርስ ማድረግ ይቻላል። ከተፈጥሮ እና ከዘመናዊ መድሃኒት የቱን ብንጠቀም ከአስም እንድናለን የሚለው ተፈጥሯዊ መድሃኒቱን ብንጠቀም ሞር ወይ ደግሞ ሙሉ በሙሉ ከአስም መዳን እንችላለን። ዘመናዊው መድሃኒት ሩት ኮዙን አይደለም የሚያክምልን ሲምፕተሙን ነው። ይህ ማለት ቤታችሁን የተቃጠለውን ቤት ከማጥፋት ይልቅ የፋየር አላርሙን እንደማጥፋት ማለት ነው። ፋየር አላርሙ አይደለም የቤቱ መቃጠል ዋናው ችግሩ። እሱን ፋየር አላርሙን ማጥፋት ነው። እና እንዳልኳችሁ ዘመናዊው መድሃኒት የሚሰራው ሲምፕተሙን ላይ ትሪት ማድረግ ነው እንጂ ሩት ኮዙን አይደለም የሚነካው። ይህ ማለት የፈለገ ትጥራላችሁ፣ የፈለገ ነገር ታደርጋላችሁ፣ ሞር እየታመማችሁ ኦር ደግሞ ሞር መድሃኒት እየወሰዳችሁ ነው እንጂ የምትመጡት እየተሻሻላችሁ የታዘዘላችሁ መድሃኒት እየቀነሰ ምናምን አይመጣም። እንደገና ደግሞ ሞር ሌላም ችግር የልብ ቧንቧ ችግሮችን ምናምን እየመጣ ነው የሚመጣው እንጂ ያን ነገር እየቀነሰ እየተሻላችሁ ኦር በራሳችሁ መተንፈስ እየቻላችሁ ምናምን አትመጡም። ምክንያቱም ትሪት እያደረጋችሁ ያላችሁት ሜን ኮዙን ሳይሆን ሲምፕተሙን ነው። አስምም ሳይነስም ሲምፕተሞች ናቸው። ሜን ኮዙ እንዳትተነፍሱ ኢንፍላሜሽን እንዲኖር ኦር ንፍጥ ሰውነታችሁ ውስጥ እንዲኖር ያደረገው ሌላ ኮዝ አለ። እሱን ኮዝ ነው ትሪት ማድረግ ያለባችሁ። ዘመናዊ ሕክምና ደግሞ ዘመናዊ መድኃኒቶች ደግሞ እነሱን አያደርጉም። እነሱ የሚያደርጉት ትሪት ማድረግ ነው። ያንን እንትን ብቻ ትሪት ማድረግ ነው ሲምፕተሙን እና በዛ መልክ ማንም ሰው አይድንም። ከዚህ በፊትም ሰው ድኖ የማያውቅም፣ አሁንም አይድንም፣ ወደፊትም አይድንም። እና ተፈጥሯዊ የሆኑ መድኃኒቶችን ብትጠቀሙ ሪኮመንድ አደርጋለሁ። ከሳይነስም
ኦር የሳይነስም ኦር የአስም መድኃኒት የምትፈልጉ ከሆነ ኮንታክት ልታደርጉን ትችላላችሁ። ዛሬ እዚህ ጋር እናብቃና ሌላ ጊዜ በሰፊው እናወራለን። መልካም ቀን